ሌላ ጊዜ ግላባት እሱ ትሪፕል ደብል እያለ ግላብ አይሰጥም። ይቀመጥና ለበኋላ በኋላ ግላቡን ትገጫላችሁ። ለምን አይታየኝም? ሌላ ግላብ ያለው አለ። እስቲ ሌላችሁ ሌላ ግላብ ያለው ሰው ካለ አይ ካን ሲ ፍሮም ቤታ ሃውስ። እኔ ጋ ግን አይታየህም አይደለም? ሌትስ ጎ ውዶቼ፣ እንዳትዘናጉ እንሂድ። አሁን ደግመን ካሸነፈን እኛንን የምንቀጠቅጣቸው ረግጠናቸው ነው የምንወጣው። እኔ ቤት አካባቢ እሱን እኮ ነው የምላችሁ። ሌትስ ጎ ሌትስ ጎ ሌትስ ጎ። እኔም እንደሌለች ቁጠሯት። ምንም እኔ ብቻዬን ነው እየለፋ ያለሁት። እንሂድ በጫካ አያጅቡ ሳይመጣ አያጅቡ አለ ሀብሎ አይንሽ እየሰራ አይደለም። ባለልም እየሰጡኝ ነው። 2000 ኮይን ሰጥተውኛል። ባላወራ ራሱ አሁን 2000 ሲሞላ ማውራት ጀመርሽ? እሺ ቅድም ዝም ብለሽ ነበር የመጀመሪያው። እንዴ እንሂድ በጫካ አያጅቡ ሳይመጣ አያጅቡ አለ። ሌትስ ጎ ውዶች። ኧረ ጸጥ አትበሉ፣ ኧረ ዝም አትበሉ። ሂዱ ጋይስ፣ ሂዱ። ትንሽ ገፋ አድርጉት። 19 18 17 16 15 13 ሜሮንዬ የኔ ፍቅር ተባረኪልኝ። 10 ኧረ ሸፈኑት፣ እስኮራቸውን ሸፈኑት። ጋይስ ግፉ፣ በእናታችሁ እጅ እንዳትሰጡ፣ እንዳይመጡ። ስኮርፒዮ አሸንፈን ከፍ አለልን ሰንደቃችን። እሺ ምን እንቅጣችሁ? ምን ትቀጣላችሁ? ተቀጡ። አሸንፈን ከፍ አለልን ተናገርኩኝ። ለዛክ አባታችሁ ምን ልቅጣ? ሊያሾ ገባች። ሪም በጣም ብትሄድ ቸኩላለች። ሲጀመር በቃ ሪም ስሪ። እሺ ተቀጡ። እሺ ምን እንቀጣ? ሀቢባ ፍሊተር። እሺ እስቲ የትኛውን የሚነፋውን እንዳትመጣ ነው ቤትም ከዚህ በኋላ የሚነፋውን ፍሊተር አድርጉ። እነሱትና የሚያስጠላ ቦታ ላይ አቁሙት። አንተ አይደለ ከኢሳም ጋር ስትወጣልኝ ነበር። ልብሶቹን እንዴት ነው ወደዚህ ጋር ማመጣቸው? እያጣጣፍ እንድጫወት ቆይ ዘዴ ያለኝ። እሺ ሊያ መጣች የለች። ለሊያ እንትን በያት እንዴ ላይ ትልቀይር። አሸንፈን ከፍ አለልን ሰንደቃችን። ያለችም ጭራሽ ላይ ብላ ሊያ ቅዳሜ አይደለ የሆነ ቦታ ሄዳ ይሆናል። ባልየው ተነሳ። እንዴት ነህ? ሰላም አደርክ? ቁርስ ምን ትፈልጋለህ? እንትን መብራት ጠፍቶ ነው። ግን ማለት ነው አንድ አይነት ፍሪተር ነው ያደረጋችሁት ቤታና ኪዱን? አዎ። ግን አንቺ ላይ ሌላ፣ እሷ ቤታ ላይ ሌላ። አንድ አይነት አይደለም ነው። አንድ አይነት ሆኖ ግን አንቺ የነፋሽው ሌላ ነው፣ ቤታ የነፋችሁ ሌላ ነው። አዎ ሀቢባ 4 አይነት ነው የሚሰጠው። ስትነፊ ከአራቱ አንድ ነው የሚመርጥልሽ። ኦኬ። ስለዚህ አሁን አንቺ ከአራቱ አንደኛውን ቤታ መርጣለች። አንዴ የነፋሁትን የመጣውን አርጉ ስላልሽ አይመስለኝም። ቤታ ያደረገችውን አርጌ ኪዲ ማለት አንድ አይነት ፍሪተር እናንተ ላይ ምን አይነት እንደሚመስል ለማየት ፈልጌ ነው። ቤታ ላይ ይሻላል፣ በኔ ላይ አትዩ። ልክ ቤታ የነፋችሁን ያደረገችውን አርጌ
አለፈልኝ። ቀጣኋቸው እንዴ በቀደም ቀጥቅጠውን እኔና ሊያን የቆሻሻ እቃ ውስጥ ያስገቡንንማ መቼም ማድረሰው መቼም። ቆይ ብድሩን የማይመልስ ልጅ አይወለድ። እንመልሳለን። ጭራሽ የሚያምን ጭራሽ ይህ ፍሊተር ሊሆን ቅጣት ሊሆን አሁን አንድ አይነት ነው አይደለ? ለምን በዚህ ጋር ጠቅ ባለው ጥቁር ነገር ለየሁት። አሁን አንድ አይነት ነው ያደረጋችሁት። የስ ቴንክ ዩ ሌትስ ጎ። ላኪ የት አለች ሊያ? ሶስታችን ንጮት ሊያ እስክመጣ እኔ ነው የምቀጠቀጠው እኮ እንደዛማ። እንደ ቅድሙ ሶስተኛ ተውጫለሽ። እሱንም አልተቀጣሽም እኮ ላሻለሽ እኮ እሱን። እሺ ሶስታችንን እንጫወት እስከዛ። እሺ ሊያ ሆነን ስንጫወት ግን ቤስት ኦፍ ትሪ እኔ ጥሩ ሙድ ላይ ያለም ሀቦ ይሄ ልጨርስና ቅጣትሽን እንወጣለን። ትንሽ ምን ሆንሽ? ቅድም በተፈጠረው ነገር ዝም ብዬ ጅስ በራሴ ነው። አንቺ ምን አደረግሽ? አይ ቅድም በተፈጠረው ነገር እስካሁን ደብሮሻል ወይ ማለት ነው ወይስ ኧረ ነው አይደለም። ዝም ብዬ ዘፈን ምናምን ላዳምጥ ብዬ እኔ ላክምሽ ንገሪኝ። ኧረ ዶክተር የሚያክመው እኔ ትክክለኛ ኩላሊቴን ያመመኝ ትክክለኛ ዶክተር የሚያክመው ነው። የፍቅር ዶክተር አይደለም፣ ኩላሊቴን ያመመኝ። አይ ቲንክ ውሃ ጠጣለሁ አይደል ነው ወይም እንደዚህ እንደ አይ ታይ ለማንኛውም ታዩ የሆነ ቀን ሂጂና ሐኪም ቤት ታዩ። እሺ አይበቃንም? 3 ደቂቃ ነው ይበቃቸዋል። ሂዱ እንትና ከመጣች ሊያ ከመጣች እንልክልሻለን። እሺ ካለሽ ሕክምና ላይ ካልሆንሽ ማለት ነው። እሺ እሺ ባይ ባይ። ወይ ሚኪ ወጣች ከልማ ትወጫ ልጣልሽ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? መሲሻ ተበላሸች አይደል? ያው ጠዋት ላይ ግቢ ብያት ነበረ። ዋትሳፕ ላይ ነግሬያት የከፈትኩት ግን ይዋት ቴንክ ዩ ፎር ሰፖርቲንግ የኔ ውዶች፣ ሰፖርት ያደረጋችሁኝ ሜሮን፣ ሁላችሁም ቴንክ ዩ። እንዴት አደራችሁ? ለእኔ አሁን የነጋልኝ ይቅርታ፣ በጣም ከትልቅ ይቅርታ። ምን አለብሽ አንቺ ተኝ አንቺ ምን አለብሽ ተኝ። ምን ችግር አለብሽ? ማርያምን ሀውዬ ራሴን አሞኛል። እኔን እናቴ አይዞሽ። አሁንም አላዘለችልኝ ማለት አጠላትም። ቤተሰብ እናንተ ዘኑልኝ። እኔን እናቴ አይዞሽ። ማየተውት ገና እየጠየቅሽ ሆነሽ ኖ ጠዋት ተነሳውና ለልጆቼ ቁርሱን አሁን አቅርቤ ማርያምን የመጨረሻ አልቻልኩም። ተኛው መልሻ አሁን ገና መነሳት ይኸው በቃ። አም ሶሪ። እኔ ደግሞ ዝም ብለሽ የተጋደምሽ መስሎኝ ቀንቼ ነው። እኔ በጠዋት ተነስቼ እንዴት እሷ እስከዚህ ሰዓት ድረስ ትተኛለች ብዬ ብጋደምም ያምርብኛል። ማታ ምሽቼ ነው የተኛሁት። ስራ ሲያለብሽ ማብረዳ አይመስልም። እግዚአብሔር ከሞኛል። እኔን ማሪ እሺ፣ ኧረ ጠላትሽን የእኔ እናት ጥብስሽን ጠላትሽን ማሪ። ምን አረግሽበት? ምንም አላደረኩም። ገናውን መነሳቴ ነው። መቤቴን ተነሳሁኝ። አንድ በጣም አስፈላጊ ስልክ ነበር፣ እሱን አወራው። ከዛውን መጣሁኝ። ቮይስ አደረግልሻለሁ፣ ለአንቺም የሚመለከት ነገር ነው። እኔስ ራሴ ብዙ ማወራልሽ ነገር አለ፣ ግን አሁን የውጭ ሚዩት አድርገሽ ሄደሽ ኮፊ ጠጭ። ያው ጥጃለሁ፣ ውሃ ርጥቻለሁ ማሪ። ጥደሻል፣ ጎበዝ። ኮፊ ጠጭበት እና ግን ምግብ የሆነ ነገር ብይ። ምግብ መብላት ራሱ እኮ ለራስ ምታት እኮ ያስተዋል። መሲሻ ጥሩ ነው። እሺ ማሪ። እሺ ዶክተር ሀቢባ አመሰግናለሁ። እሺ መሲሻ አልኩኝ። መሲ ብርጅስቶን እንዴት ነሽ? ወይ አቡዬ መሲ እግዚአብሔር ይማርሽ፣ አይዞሽ። ቁርስ ምናምን ቢበት ይተውሻል። እሺ እኔ እናት። እሺ መስዬ እንዴት ነሽ? መሲ ደህና ነኝ ውዴ፣ እንዴት ነሽ? አለን። ቢዝነስ አካውንትሽ አይደለም? ለምን ቪዲዮ አላበራሽም? ነው ላበራ ነው። እሺ ሩት እንዴት ነሽ?
ሰላም ነው ማሬ? አቤት አቡዬ ሰላም ነው። እግዚአብሔር ይመስገን። ሩትዬ ሰው ጌም ላይ ሆኖ እኮ አንድ ቁጥር ብጽፊ ማስገባት አይችልም። ጌም እየተጫወትኩ ነበር ቅድም ከነቢ ታዩ ጋር እና አንድ ቁጥር ስትጽፊ ደጋግሜ እያየሁሽ ነበር እና ጌም ላይ ሆኖ ማስገባት አይቻልም። ገስ እሺ፣ በጣም ይቅርታ አቡዬ። እንኳን አንዴ ልጆች እየተጨየ ስማማ አሁን አውሪ ውዴ። ይቅርታ ልጄ እያወራኝ ነበር። አረ ችግር የለውም ይቅርታ። እሺ አቡዬ ልጆቹን እሺ ማስገባት እንችላለን? መረጃዎችን ለመስማት? አዎ ይቻላል። ስማቸውን ንገሪ። ሞዴሬተር ሰኒ ትሰጣቸዋለች። ሄለን መቅደስ ወለየዋ፣ ሄለን መቅደስ ወለየዋ። ማማ ሀበሻ የምትገባዋ ማነው ስሟ? ቴንኪው እየሩስዬ። መጀመሪያ የምትገባዋ ማነው? ሄለንን አስገቢያት ሰኒዬ። ቴንኪው እየሩስ። ሄለን አበባ ስጫቸው። አዎ ሄለን አበባ መለየት ይቻላል። ሄለን የለችም። እሺ ማማ ሀበሻ ናት። ሞዴሬተሮች እባካችሁ እርዳታ የምትፈልጉ ከሆነ አንዴ ይቅርታ፣ ሞዴሬተሮች እርዳታ የምትፈልጉ ከሆነ ንገሩኝና ተጨማሪ ሞዴሬተር ልስጣችሁ። በጣም አጸያፊ ኮመንቶች፣ ለተመልካች የሚደብር ኮመንት ሚዩት እያደረጋችሁ እኔ እንደሆንኩኝ ምንም የማይበግረኝ ነኝ። ምንም አይነት ኮመንት ቢጻፍ አይዶን ጊቭ አ ሺት አላነበውምም፣ ከቁምም አልቆጥረውም። ግን አንዳንድ ተመልካቾች ስለሚሰማቸው ፕሊስ ሚዩት አድርጎላቸው አጸያፊ ነገሮችን። ቴንክ ዩ ማማ ሀላብሻ ሀቡዬ ትግባ። ሄለን እስከምትመጣ ነጋዴዋ እኔ ጋር ጫጫታ ስላለ ነው። እሺ አንዴ ልጆቼ ለልጆቼ አባታቸው ምሳ እያቀረብላቸው እየተንጫጩ ነው። እነሱ ከዚህ ሲሄዱ ወደ የክፍላቸው ሚውቴን አበራለሁ። እስከዛ አንቺ ስም ንገሪያት፣ ሰኒ ታስገባለች። እሺ ሰኒዬ ሄለን አልሀበሻ አንዳንድ ቁጥር የምትጽፏን አስገቢያት። ኖ ሄለን አይደለም እኮ የሚለው እማ ሀበሻ ፈትል አይደለም። ምትመጣችኛዋ ትናገር። ቆይ ሩታዬ፣ እሺ እማ ሀበሻ ፈትል ነው የሚለው። ስትነግሪያት ስሟን ትክክል ካልነገርሻ መሳብ ይከብዳታል። እማ ሀበሻ ፈትል ነው የሚለው ሰኒዬ። እሺ ይኸው እየጻፈችልሽ ነው። ልሽ አንድ ቁጥር ጽፋለች። ይኸው እዚህ ጋለች። አገኝሻት አቡ? እማ ሀበሻ ፈትል አካውንቷ ፕራይቬት ነው። መሲሻ አንቺ ጋር ጫጫታ ከሌለ ንገሪያት እንዴት ፕራይቬት እንደምታበራ። ፕራይቬት ናት። አዎ ፕራይቬት ናት። ሴቲንግ ላይ ትሄጂና ፕራይቬሲ ነው ወይስ ፕራይቬት? ፕራይቬሲ ትነኪና ከዛ ፕራይቬት የሚለው ትነኪያለሽ። አዎ ከዛ ፕራይቬት የሚለው አዎ ሴቲንግ ትሄጃለሽ። ፕራይቬሲ ከዛ ፕራይቬት የሚለውን ተከፍቶ ከነበረ ታጠፊዋለሽ። እሺ ኦን ከነበረ ኦፍ ታደርጊዋለሽ። አረንጓዴ ከነበረ አረንጓዴውን ምልስ ታደርጊዋለሽ ወደዚህ። ይሄ ነው ያለው ነገር እንግዲህ። እሺ ሂጂና እንደሱ አድርጊ። ማስገባት አንችልም። እሺ ሩት አንደኛ እሷ ናት። ሌላኛዋ አስማን ናት። መቅዲ ወለየዋ አበባ ስጫቸው እስኪ። እሺ መቅዲ ወለየዋ አበባ ካለሽ አበባ ላኪ፣ ካልሆነ አንድ ቁጥር ደጋግመሽ ጻፊ። መቅዲ ወለየዋ ቤተሰብ አዛ እንዳናረጋቸው ቶሎ ቶሎ ግቡና እንትን በሉ። አሁን አልነበራችሁ እንደሆነ የተገባችሁ እነሱም ስራ አላቸው፣ እኔም ስራ እንድሰራ ቶሎ ቶሎ ጻፉ። መቅዲ ወለየዋ አይታለሽ? ይኸው እየጻፈች አይደለም እንግዲህ። መቅዲ ካለሽ አበባ ላኪ ወይም ደግሞ አንዳንድ ቁጥር ደጋግመሽ ጻፊ። ድምፄ ቤተሰብ በጣም ከትልቅ ይቅርታ ጋር አሁን ገና ነው የተነሳሁት። ራሴን አሞኝ ነበረ። ለዛ ነው ምንም ስላላወራው። ለመቅደስ ሸር አድርጉላት እስኪ፣ በጌታ ሸር አድርጉላቸው። እነሱም በጊዜ ወደ ስራ እንዲሄዱ እኔም ወደ ስራ እንድመለስ። ማናት ሌላ? መቅደስ ወለየዋ። ኦኬ አንቺ እንትኖችሽን እንዳለ በውስጥ አናገረሽ ይዘሽ መተሻል አይደለ? ምስክሮችሽን። አዎ እኔ ጋር ነበርነ። አሁን እኔ ጋር ነበርነ። ለዛ ነበር ስጽፍልሽ የነበረው። ለፋሚሊ ሼር አድርጉላት። ፋሚሊ ደግሞ የዛለት የነበረችው ልጅ ባለጉዳዩ፣ ሁለተኛዋ ባለጉዳይ ሼር አድርጉላት። ሩት ምስክሮቿን ይዛ መታለች። ስንት ሰው ነው ይዘሽ የመጣሽው ማሬ?
መቅዲ ወልያ ሄለን እማ አልሀበሻ አይደለም። ወይኔ ፈጣሪ ወይ እንደማመን 5 ነው። እሺ የሰጠሽኝ ደረሰኝ 7 ነው። ስለዚህ 7 ሰው ነው ማምጣት ያለብሽ አልኩሽ። ግን 5 የምታመጪበት ምክንያት ሁለቱን እሷ ስለምታመጣ መቅደስ ለምን ደርሷ ስለምታመጣ። አዎ ደርሶኛል። ማን ነበር ስሟ? ፋሚሊ። አዎ ግን አይ ትክክለኛ ስሟ ጸደይ፣ ጸዳል፣ አጸደ ስለምታመጣ ሁለቱን 5ቱን ሰዎች አንቺ ነሽ የምታመጪው። ቶታል 7 ሰዎች። ከዛም በኋላ እናያለን። እነዛ 2 ሰዎች አዎ ደርሶኛል ካሉ እሷ ያለባት እዳ አጸደ ያለባት እዳ የ5 ደረሰኝ ነው ማለት ነው። ኦልሬዲ እኔ ጽፌ ወረቀት ላይ አስቀምጫለሁ ይዛለት። እስከዛ መሲ አውሪ። እሷ ምስክሮቿን እስክጠራ የምታስተዋውቂው ነገር ካለ የምትናገሪው ነገር ካለ መሲ ተናገሪ። እሺ ሀቡዬ አመሰግናለሁ። ያው እነዚህ ሄድፎኖች አሉ፣ በጣም ነው የሚያማምሩት። ዛሬ ማምጥቻቸዋለሁ እንደ አዲስ ማለት ነው። በጣም ነው የሚያማምሩት። 110 ነበሩ። 100 ድርሃም ናቸው። ዱባይ የትኛውን ቦታ ፍሪ ድራይቨር 100 ብር ናቸው። እንደገና ደግሞ ያው ሬድሚ ስልክ ለኢትዮጵያ በጣም ቆንጆ ነው። ዋጋው 500 ድርሃም ነው ለኢትዮጵያ። ጂቪው ምንድነው ስሙ? ማሪ አልሰማውም። ስሙ ምንድን ነው? ሬድሚ አይፎን ይመስላል። ጀርባው አይፎን ይመስላል። እስቲ በዚህ አምጥቶት ነው። የበፊቱ ሬድሚ ሌላ ነበረ እና አሁን በዚህ መልክ አምጥቶት ሬድሚ ይህ ማለት ነው። ስንት ነው ዋጋው? ሬድሚ 12 ነው። 256 ጂቪ ነው። በ12 ራም ነው። 500 ድርሃም 500 ድርሃም። ሳምሰንግ ኤ15ቱ ሜድን ቻይና ነበር እስካሁን ድረስ ገበያ ላይ አብዛኛውን የነበረው። አሁን ሜድን ቬትናም መጥቷል እና የቬትናም እነዚህ አሉ። ኤ15 ናቸው። ሀቡ አንቺ ወሰድሽው ስልክ ማለት ነው። ደረሰሽ ሀቡ? ቆንጆ ነው። አዎ በጣም እህቴ በጣም ደስተኛ ናት። ከነ ቻርጀሩ ሁሉ ነገር ነው ሚኪ ወስዶ የሰጣት ለባሏ። ለእህቴ ባል ወስዶ ሰጠልኝ። እህቴ በጣም ተደሰተች። በጣም ነው የማመሰግነው መስዬ። እና እኔ ለእኔ የገዛሁትኝ ሜዲን ቻይና ሆኖ ማለት ነው። አሁን ሜዲን ቬትናም መጣ። ቬትናም ለአንቺ ሌላ ኩልሽን ለአንቺ ልገዛ ሄጄ ነው ቬትናምን አይቼው የገዛሁት። ስለዚህ ቻይና አይደለም ሜዲን ቬትናም ነው። ታርኩኛ። እሺ በጣም አመሰግናለሁ። ይሄኛው ደግሞ ሳምሰንግ ኤ35 5G ነው። 256 ጂቢ በ8 ራም ነው። እነዚህ ደግሞ 05ቶችም አሉ። 05 ኤ05 ሆኖ ኤስ አለበት። 2 አይነት አለው። ይሄ ኤስ ያለውና ኤስ የሌለበት ማለት ነው። 128 ጂቢ ነው። ራሙ 8 ነው። ይሄም ሜዲን ቬትናም ነው። እነዚህ ማለት ናቸው። ይሄ ባለ 3 ካሜራው ነው ማለት ነው። እና ዋጋቸው በጣም ቅናሽ ናቸው። ይሄኛውም ስልክ አለ። ጂቪው 256 ጂቪ ነው። ራሙ 12 ነው። ይሄ ያው አቡ ነግሬሻለሁ። ይሄ የፓወር ባንኮች ንጉስ ነው የምለው በጣም ስለምወደው ማለት ነው። በቃ ጥንካሬ እንደገና በቃ ስልክ አያግልም እና ደግሞ ረጅም ሰዓት ነው የምትጠቀሚበት። በሁለት መንገድ ነው የምትጠቀሙበት። አንደኛ በፀሐይ ብርሃንም፣ ሁለተኛ ደግሞ በመብራትም ነው የምትጠቀሙበት። መብራት ከሌለ በፀሐይ ብርሃን፣ ፀሐይ ብርሃን ከሌለ ደግሞ በኤሌክትሪክ ነው የምትጠቀሙበት። እችኛዋ ደግሞ ፍላቷ እንደዚህ ኖርማል ስልካችሁ ላይ በተች የምትሰራዋ ዋይፋይ እንትን ናት፣ ፓወር ባንክ ናት ማለት ነው። ይሄ ሂዋዊ ስልክም አለ። ሂዋዊ ስልክ እስከ 450 ድርሃም አለ። ጂቪው 128 ጂቪ ነው። ራሙ 8 ነው። እና አሁን ላይቭ ላይ ስገባ እስካሁን የተናገርኳቸውን ዲስካውንቶች ያዳመጣችሁ ልጆች መታችሁ እንትን ትላላችሁ። እና እስካሁን ድረስ ወደ ክልሎች አካባቢ ልክ አላውቅም፣ ምክንያቱም ታማኝ ሰው ስላልነበረ ማለት ነው። አሁን ግን ትግራይ የትኛውም አካባቢ ላይ መላክ ጀምሬያለሁ። ኖርማል እህቴን አናግሬ እሷ ልትልክልኝ ማለት ነው። እና ወደ ክልሎችም በቅርቡ ጀምራለሁ። አሁን ግን ለጊዜው ሰው ያገኘሁትኝ ወደ ትግራይ ነው። ትግራይ የትኛውም አካባቢ ስልኮች ልካለሁኝ ማለት ነው። እና አመሰግናለሁ።
እሺ በተረፈ ደግሞ መሲ ብሪጅስቶንን ፎሎ አድርጓት። 100,000 ስትሞላ ስልክ ቃል ገብታልናለች። 100,000 ሙሏትና በቅርቡ ስልኩን እንቀበል። እኔ ራሴ ነኝ እጣውን የማወጣው ቤቴ እና 100,000 ሙሏት። ፎሎ ያላረጋችኋት ፎሎ አድርጓት፣ ስልኩን ቶሎ እንድንቀባበላት። ሚዩት ነሽ። ያውልሽ ባለፈው አንቺ ቤት ቃል የገባሁት ይሄንን ስልክ ነው። የ15ቱን ከፈለጉ ከለሩን በጥቁሩ አረግላችኋለሁ፣ ከፈለጉ ደግሞ ከለሩ በዚህም ያምራል። ይሄ ስልክ እዛ ታች ስር ነው፣ አልተደረደረም። ቃል የገባሁት ስለሆነ ማለት ነው። ስለዚህ መጡ ገቡኝና ከዛ በኋላ ይህን ስልክ ለሀቡ አስረክባለሁ። ሀቡ በምን አይነት መንገድ እጣውን እንደምታወጣው እሷ ናት የምትወሰነው። ራሴ እዚህ ቤት ነው አንቺ ባለሽበት ጠርቼሽ ራሴ እጣውን አውጣዋለሁኝ። እጣው የደረሰው ሰው ቀጥታ ከመሲ ብሪጅስቶን ስልኩን ይወስዳል። ይፍን ከኢማራት ውጭ ብትሆኑ ኢማራት ያለ ሰው እንዲቀበልላችሁ ማድረግ ትችላላችሁ አይደል? ከኢማራት ውጭ ያለ ሰው ደግሞ ከሆነ ወደ ኢትዮጵያ ከሆነ እኔ ወደ ኢትዮጵያ ልክላችኋለሁ፣ ችግር የለውም። ዱባይ ውስጥ ከሆነ ፍሪ ድራይቨር ነው። ከኢትዮጵያና ከዱባይ ውጭ ከሆነ ግን ያው ራሳችሁ ናችሁ የምትከፍሉት። የራሳቸውን ሰው ኢማራት ያለ ሰው መጥቶ ከአንቺ እንዲቀበልላቸው እና በራሱ መንገድ እንዲልክላቸው ማድረግ ይችላሉ። እጣው የደረሰ ስለዚህ ፎሎ አድርጓትና 100,000 አስገቧት። ሁላችሁም እዚህ ውስጥ አሁን ፎሎ ያላረጋችኋት ካላችሁ ፎሎ አድርጓት። 87,200 ናት፣ ትንሽ ነው የቀራት 100,000 ልትገባ። 100,000 አስገቧትና ስልኩን እንቀበል። እስቲ ማን ይሆን እድለኛው? እጣውን የምናወጣው እዚህ ቤት ነው። ፎሎ አድርጓት ሁላችሁ። ቴንክ ዩ። ሌላ ምን ትሸጫለሽ? ታብሌት ምናምን የለሽም እንዴ? የልጆች ታብሌት ስልክና የስልክ አቡዬ መቅዲ ወለያ መታለች። ይቅርታ። እሺ ፍላወር ላኪ መቅዲ ወለየዋ። አቡ ሳምሰንግ ታብሌት ይሄኛውም አለኝ። ሳምሰንግ ይሄኛው ሳምሰንግ አይደለም፣ ታብ9 የሚባለው ነው። በጣም ቆንጆ ነው። ባለ3 ካሜራው ነው፣ ቆንጆ ነው። ጂቢው ደግሞ 128 ጂቢ ነው። ራሙ 8 ነው። ባትሪው 5000 ነው። ይሄኛው ማለት ነው። ዋጋው 350 ድርሃም ነው። አንድ ሳምሰንግ ደግሞ አሉ እሱ ጋር መቅዲ ወለዩ አሉ። እንትን ላኪ ቢያት አንድ አበባ የላትም መሰለህ። አንድ ቁጥር እሺ አበባ ከሌላት እኔ ነኝ መጥቻለሁ ብላ ተጻፍ። ሰንዬ መቅዲ ወለዩ ምን ትባል ልጅ አስገቢ፣ ምስክር ናት። እሺ መስዬ እናመሰግናለን። በትንሹ አረግሻለሁ። ሚዩት አርገሽ ቁጭ በይና መሄድ በፈለግሽ ሰዓት ሂጂ። እስከዛ ፎሎ ያረግሻል። እሺ እኔ ፍቅር ቴንኪው አለች። አባቷ መስዋዕን ሲሰጣት የኔ ጨዋ ሳይ። እሺ 2 ምስክሮች መጥተዋል። ሌላ 3 ይቀራሉ። ሀቡዬ ወደ ፕሮግራማችሁ ግቡ። ሀቡዬ ስለምታበረታችኝ በጣም አመሰግናለሁ። ያንቺንም ቤተሰቦች አመሰግናለሁ። እሺ ማሬ ይገባል። ሄለን አይኔ የት አላችሁ? ሄለን አይኔ ኮመንት ላይ መጥቻለሁ ብለሽ ከጻፍሽ ብሪጅስቶን ሰኒ ታስገባ። ሰኒ ሞዲሬተር ሰኒ ታስገባሻለች። ለምስራችሁ ዛሬ ይህን 3 ፍሬ ነው 4 ፍሬ ብስኩት ነው የበላው። አንደኛዬን ምሳ በላለሁ፣ ቆንጆ ምሳ ስላለ። ትናንትና 3 አይነት ቤተሰብ ለሄለን ሸር አድርጉላት፣ ለሄለን ሸር አድርጉላት። አቦዬን ስራ እንዳናስፈታት ሸር አድርጉ። ምስክሮችሽ እስኪመጡ እኔ አፍቃሪ አስገብቻ አንዴ ፍቅር ታሪክ እንስማ። እሺ አቦዬ በትልቁ ታደርጊኛለሽ? ላሳይ። ምን ልታሳይ ነው? አይ ልብስ ነው፣ ሌላ ምንም አላሳይም። አፍቃሪ እሺ፣ ያን ሳትከፊኝ በነፃ ማስታወቂያ ልትሰሪ ነው ማለት ነው? እሺ ቅርታ ናት። አንቺ ድማ ማበረታታት። የዛ ዕለትም እኮ በጣም ብዙ ልጆች ወደ 2000 ፎሎ አስደርጌሻለሁ። አብሪና አሳያ። እሺ አበረታታት ጋይስ። አራስ ናት። አፍቃሪ ብላችሁ ጻፉ። ምንድን ነው የምትይዥው? የሚይዘው እኔ ሁሉንም ነው። ባልትና ሀበሻ ልብሶች፣ እንደዚህ አይነት ቀሚሶች፣ ቱታዎች፣
ሞሰብ ወርቅ፣ ሞሰብ ባልትና ሙሉ ምንድነው እንጂ ምንድነው? ውይ ማረ አራስነት እንዴት እንደናፈቀኝ። ልጆች አሁን አድገው ማሻአላ ቱቱ ብያለሁ። ልጆች አድገው አራስ ልጅ በጣም ናፍቆኛል። ሽታቸው አታምርም? የኔ ቦምቦሊ ነው ይቡሽዬ አማ የምታምረው ልጅሽ ማሻአላ። እና ቤት ውስጥ የሚይዝልሽ የለም? ራስሽ ይዘሽ ነው የምትሰሪው ማሬ? አዎ ማንም የለኝም። ጎበዝ ጀግና። ስንት ወሯ ነው አሁን? 3 ወሯ ነው። ኦኬ ገና ናት አታስቸግርም። የሚያስቸግሩበት እድሜ ያለ ይኸውልሽ፣ መራመድ ሲጀምሩ ዳዴ ማለት ሲጀምሩ እየሄዱ ያገኙትን መጎተት ሲጀምሩ ምናምን ነው። አሁን ይሄ እድሜ ላይ ተጠቀሚበት በደንብ። ይሄ እድሜ የማያስቸግሩበት ነው። ገና ምንም አይፈልጉም። ጣብታው ብቻ መተኛት ነው። ዳይፐራቸው ሲቆሸሽ መቀየር ነው። እያደጉ ሲመጡ ነው በቃ የሚያስቸግሩበት ጊዜ። 4 ዓመት እስኪሞላቸው ድረስ ልጆች ያስቸግራሉ። ውዶቼ ፎሎ አርጓት፣ አበረታቷት፣ ልብስ ግዟት። ምን እንደምትይዥ ንገሪያቸው። ሁሉም አለ ሀቡዬ። ዊግ እሸጣለሁ፣ ባልትና እሸጣለሁ፣ ሀበሻ ልብስ፣ ቱታ፣ ቦርሳዎች። ዊግ እሸጣለሁ ነው ያልሽው? ዊግ የማስያሻ ዊግ እሸጣለሁ። ልጅቷን የሚይዝልሽ ሰው ካለ ስልክሽን ካሜራውን አዙረሽ እንደዚህ በደንብ እቃዎችሽን አሳይ። የምር አራስ ልጅ በጣም ነው ያማረኝ። ይላችሁ ዊግ ቁጥርጥር መሰሪያ ዊግ በዚህም በማስያዣውም። ኦኬ የቁጥጥር መሰሪያውም ማስያዣውም። ኦኬ ማስያዣውም እንደዚህ ለምትፈልጉ አለላችሁ። ዱባይ የትም ቦታ ይሄኛው ስትገዙ ድራይቨሪ ፍሪ ነው። ያምራል በጣም። ፀጉር ነው የሚመስለው። ይሄን ስትገዙ ድራይቨሪ ፍሪ ነው የምልክላችሁ። ይሄኛውን ስትገዙኝ 2 ነው። ሹሩባ መሰራት ትችላላችሁ። በቂ ሹሩባ ያሰራችኋል። 30 ብር ነው። 25 ብር ድራይቨሪ ከፍላችሁ መውሰድ ትችላላችሁ። ይሄኛውን ስትገዙ ማለት ነው። ሌላው እነዚህ በብዛት ኢትዮጵያ መላክ የምትፈልጉ መልካለሁ። አው ማሪ የኔን እንትን ተጠቀሚና ነጻ ሁሉ እኔ ነክተሽ እኔ የተጠቀምኩት ፊልተር ተጠቀሚ። አሁን ስልክሽ ፊልተር የለው። እሺ ሀቡዬ እንደኔ አይነቱን ኢንሃንስ ነክተሽ እኔን ስትነቂ የኔ ፊልተር አትችላል። እሺ ሀቡ ዊግ ሲባል ነፍስሽ ይወጣል። ኦፍኮርስ ዊግ እንዴት እንደምወድ ታውቃላችሁ። ማንኛውም ዊግ ነፍሴ ነው እንዴ። በዊግ እኮ ነው እንደዚህ እኔ ሰው የመሰልኩት ማሬ። ይሄም ራሱ እኮ ዊግ ነው። ቅድም ለኪዲ ይሄ እኮ ፀጉሬ ነው ላታት እና እስኪ ያለች አይ ኪዲ ኦሆ ሆይ መላ በቃ ችግር የለም። ፊልተሩ እምቢ ስላለኝ ብድን ፊልተር አሳያችሁ። በቃ ችግር የለም። ፊልተሩ አልመጣልኝም። ይሄ ባልትና ሙሉ አለ። ረከቦት የምትፈልጉ ረከቦት አለኝ። ቅቤ ጠጉር አለ። የምግብ አለ። ካሜራ ወደ ኋላ ማዞር አታይም። እቃዎቹን እንድናይ እንደሱ እኮ በደንብ አይታይም። ይቻለሽ ስሊፕ ካሜራ የሚለውን መንካት። ነጋዴዎች ግን በደንብ ላዙራ እንደዚህ ካሜራ መገልበጥ። ይኸውልሽ የኔን ስገለብጥ ላሳይሽ። አሁን እኔ ይኸውልሽ እያየሽኝ ነው። እኔ ነው ቆይ ላሳይሽ፣ አንዴ ላሳይሽ። እዚህ ጋር ማለት ነው። እዚህ ጋር ያው መጀመሪያ ሁለት ሰዎች ገዝት የሚለውን ትነኪ። ስትነኪ ካሜራ አለ። ካሜራ መገልበጥ። ይኸውልሽ ካሜራ መገልበጥ ማለት የካሜራውን ምልክት ስትነኪ ካሜራሽ ወደ ኋላ ይዞራል። አሁን እኔ ወደ ኋላ አዙሬዋለሁ ካሜራውን አይደል? እንደሱ ነው ለማለት የፈለግኩት እኔ። እሺ እንደዛ ከሆነ እኔ አልታይም፣ ችግር የለም። እቃዎቹን በደንብ ማየት ፈልገን ነው እኛ እቃዎቹን እኔ ለምሳሌ ረከቦቱን ማየት ፈልጋለሁ። እሺ ሀቡዬ ስለዚህ ካሜራውን ልገልብጥላችሁ። አሁንስ በትልቁ ላድርግሽ። እንደሱ ነው ያልኩሽ። አሁን እንደሱ በነፃነት እቃዎቹን አሳየን፣ እኛም እቃዎቹ በደንብ ይታዩናል።
ለምሳሌ ረከቦት ያልሻቸውን አሳይን፣ እኔ ማየት ፈልጋለሁ። የቤት እቃ ልክ እንደ ሀቡዬ ረከቦት ትልቅ ትንሹ አለችኝ፣ ትልቁ አለኝ፣ መካከለኛ፣ ትልቁ ይሄው እዚህ ጋር ቦታ ጠባብ ስለሆነ ደራርቤ ነው የማስቀምጣቸው። ኦኬ እንትን ሌላ ምን አለሽ? ለአንድ ሰው ለሁለት ሰው ጀበና ሲኒ ያለሽ? አለ ጀበና ጀበና ስኒ ባህላዊ ነገሮች አሉ እንዳለ። ከዛ እዚህ ጋር ሞሰብ ወርቆች፣ ሞሰብ ውጭ ነው ያለኝ ስቶር፣ ሞሰብ አለኝ። ኦኬ ቅባቶች ደግሞ አልሽ። ጎበዝ ሁለገብ ነሽ፣ ሁሉ ነገር ትይዣለሽ።